አዎ በቃ 4 ጊዜ ነው የተሸነፍነው። በቃ 4 በተከታታይ ነው የተሸነፍነው። አዎ 4 ማግባት የለባችሁም እኮ በቃ እናስታውሷለን እኮ ቅርብ ጊዜ አይደል እንዴ የተፈጠረው? ምንድነው ይሄ? ሁለተኛ ክለባችን ሊቨርፑል ነው ምናምን ትሏል ነበር እንዴ እናንተ? ምን ሆናችሁ ነው እንደዛ ተጨፈረ? እናስታውሷለን በቃ። አርሰናል አትሌቲኮን 4-0 እንዴት ነው ነገሩ? እኔ ሰከንድ ሃፍ ጭራሽ አላየሁም። ፈርስት ሃፍ የተወሰነ ለማየት እየሞከርኩ ነበረ። 0-0 ምናምን አይ የሐራም ፉትቦል በቃ ሲሞኒ ካርቴታ ምናምን ብዬ ሰከንድ ሃፍ ውጤት ያለው 4 ጎል እንዴት ነው ያገባችሁት? አንድ የሻምፒዮንስ ሊጉን አንድ ጆሮ ያዝን የሚያስብል ነው ወይስ? እስቲ ስለ ጨዋታው እናንተ ንገሩኝና 4 ጎል እንዴት እንደገባ ሲሞኒ ጨርሷል በነገራችን ላይ። ሌላው ግን ቤቲንግ የምትጫወት ሰው ከሆንክ ዛሬ ካልበላ መቼም አትበላም። በቃ አንተ እንዳትቆርጥ እግዚአብሔርን ዘለ ዛሬ ቴሌግራም ላይ ማለት ነው በቃ ሰው በገንዘብ ተራጭቷል። ግን አልጎርርም ዛሬ በላን ምናምን ብዬ አሳያችኋለሁ። ከላይ እንደማስቀምጥላችሁ በስትክክል ሰርች አድርጋችሁ ግቡ። ቀን በቀን ገንዘብ ይታጨዳል። ዛሬ 5 ነው 6 ቲኬት ፖስት አድርገን 5ቱ ምናምን ተበልቷል ማለት ነውና ዛሬ ሁሉም ሰው ነው የበላው። ሁሉም ሰው ስለበላ እችላለሁ ምናምን ብዬ አልጎርርም። እኛም በቃ ተራጨ ነው የምላችሁ በገንዘብና ሁሉም ያሸንፋሉ ተብለው ትንሽ ናፖሊን ካመንክ ነው እንጂ የተሸወርከው ያሸንፋሉ የተባሉ ቲሞች በቀይም ታግዘው በጣም ብዙ ቀይ ያለ ባርሳ ኦሎምፒያኮስን 6-1 በቀይ ወጥቶበት ይሄ ፓፎስ ምናምን የተባለ ነው 0-0 የወጣው። አትሌቲኮ 4-0፣ ፔዤ 7-2፣ ዶርትመንድ 4-2፣ ኒካስል 3-0፣ ኢንተር 4-0፣ ሲቲ 2-0 ሁሉም አሸንፈዋልና ይሄ ለቤቲንግ ቤቶች ሳይሆን ለተጫዋቾች በጣም ጸደይ ነበር። የሚገራርም ጨዋታ አይተናል። በጣም የሚገራርሙ ጎሎችን አይተናል። በርካታ ጎሎችንም አይተናል። ያበደ ነበር። እስቲ ሐሳብ አስተያየታችሁን ኮሜንት ላይ ኮፒ ሊንክ፣ ሼር፣ ሪፖስት እንዳይረሳ። ይሜ ጋይስ በቃ እኔ የምደግፈው ቲም ሁሉ ጊዜ ይሸነፋል በቃ ማለት ነው። በቃ ሁሉ ጊዜ ማለት ነው። በቃ አትሌቲኮ ላይ አትሌቲኮን ብደግፈው ዛሬም አትሌቲኮ ላይ እንደዚህ እስከ ዛሬው በጣም ይቅርታ። ከዚህ በኋላ አርሰናል ላይ መቋጠር መቼም ማላስበው ነገር መቼ አረፌ እንቅልፌን ብተኛስ አረፌ ማለት ነው። በቃ የእንቅልፍ ሰዓቴን አባዝቼ ወይ ጭራሽ ከረፍት በኋላ ሌላ ታሪክ ብቻ ይቅርታ። እስከዛ ምንድነው ማሸነፍ እኮ አይደለም ችግሩ። አርሰናል ላይ ግብ ማስቆጠር የማይቻልበት ሰዓት ላይ ደርሰናል ወገን። ምንድነው ማና ግዴታ ሲቲ ምናምን መሆን አለበት እንዴ እናንተ ላይ ለማስቆጠር? አንተ 3 ጎል እስካሁን የሌለ ነገር እኮ ነው። አንተ አትሌቲኮ የሚባል ቲም አልቫሬዝን ብቻ የያዘ ቲም ብል ይቀላል። ዛሬ የማያሳያችሁኝ ሴት ፒስ ካለ ማለት ነው። ይሄ ማጋሌሽ የሚባል ሰውዬ በቃ አታጣውም ሳይሆን እሱ ጋር ነው ኳሱ። ሴት ራይስ ይመቷል እሱ ጋር ነው በቃ እዚህ ጋር ነው የሚያስቀምጥለት መሰለኝ። በቃ እዚህ አሲስት አረገ ዮኬሬሽ። ሌላው ደግሞ ማርቲን እንዴት ነው ተቻረካት ኳሱን ሁለተኛውን ጎል አይደን እንዴት ኦብላክ ላይ። ለማንኛውም ምን ያሳሳቢ ደረጃ ላይ ነው የዚህ ቲም የመከላከል ክፍሉ አናዘር ሌቭል ነው። ለምንድን ነው የማይገባበት? ለምንድን ነው ብስማም አርሰናል 4 አትሌቲኮ ማድሪድ 0 የተጫዋቾች ሬቲንግ ማለት ነው። እንደ ሁልጊዜው ከበረኛ ነው የምንጀምረው። ራያ ማለት ነው ሲመታበት አይታችሁ ታውቃላችሁ? እኔ ሲመታበት አይቻላልም። ራያ ማለት ምንም ጤነኛ አይደለም ተከላካያችን። ራያ ምንም ማድረግ አይጠበቅበትም። ዝም ብለን 8 ከ10 እንሰጠዋለን። ከዛ ሉዊስ ኬሊ ዛሬ በጣም ጽድት ያለ ጨዋታ ነው የጫወተው። ምን አይነት አሲስት ነው ለማርቲኔሊ ያደረገለት ማለት ነው። ሉዊስ ኬሊ የሚያምር ጨዋታ 8.5። ጋብሪኤል ማጋሌስ አንድ ጎል አንድ አሲስት እንዴ ኢዛክ ምናምን እኮ የለውም እኮ ጭራሽ አንድ ጎል አንድ አሲስት። ዛሬ ጽድት ያለ ጨዋታ 10 ከ10 ጋብሪኤል። ከዛ ሳሊባ ጋር እንሄዳለን። ሳሊባ ጽድት ያለ 9 ከ10። ቲምበር መቼም ቢሆን ዲሳፖይንት አያደርገኝም። መቼም ማለት ነው 9 ከ10 ለቲምበር እንሰጠዋል። ወደ መሃል እንሄዳለን። ወደ መሃል ከመሄዳችን በፊት ግን ማለት ነው ይላችሁ ለእናንተ አንድ ጽድት ያለ ነገር ይላችሁ መጥቻለሁ። ኤሌፋንት ቤት ላይ የገባችሁ ስትመድቡ ማለት ነው እንደ ጨዋታችሁ ብዛት 5000 ሰማችኋ 5000% ማለት ነው ካሽባክ ይኖራችኋል። ሰምታችሁ ታውቃላችሁ? እንደዚህ አይነት ካላወቃችሁ ሄዳችሁ ቼክ አድርጉት። አሁን ወደ መሃል እንሄዳለን ማለት ነው። ዙቢሜንዲ ዛሬ ጽድት ያለ ጨዋታ ኢንተርሴፕሽኗ ምናምን ነገር ጽድት ያለ ነበር ማለት ነው። 9 ከ10 እንሰጠዋለን። ዴክላን ራይስ ለኢየሱስ ምን አይነት ሰው ነው? ምን አይነት ክሮስ ነው? ልክ የሻምፒየንስ ሊግ ዘፈኑን ሲሰማ ወደ ፕራይም ዴቪድ ቤካም ነው የሚቀየሩ። ምን አይነት ክሮሶች ነው የሚያደርገው? 9.5 ማለት ነው። ኤዜ ያን ያህል
ያን ያህል የሚያረካ ጨዋታ አላጨውተም ዛሬ ማለት ነው። የምሬ ነው። ፈርስት ሃፍ ላይ አንድ አንግል ገጭቶበት ነበረ። ኖርማል ጨዋታ ነው። 7.5 እንሰጠዋል። ሳካ ዛሬ ጽድት ያለ ጨዋታ በቃ ያን ልጅ ዶሚኔት ፈርስት ሃፍ ላይ እንዳይጫወት ነበር ያደርገው ከጥቅም ውጪ ማለት ነው። ሳካም የሚያምር ጨዋታ 8.5 እንሰጠዋለን። በስመ ይኸውላችሁ ይበላሃል እንዳይዝህ ጊዮኬሬሽ ይበላሃል። ገባ አይደለም? ይሄ ሰውዬ የሚያምር ጨዋታ ነው የጫወተው ዛሬ 9.5 እንሰጠዋለን። ኦረ ማርቲኔሊ ምንድነው እያደረገ ያለው? የፕሪሚየር ሊግ ቦታዬን መልሰው አርቴታ መልስልኝ ነው ያለው። ገባችሁ ማርቲኔሊ? ስለዚህ ለማርቲኔሊ 9.5 ጽድት ያለ ጨዋታ ማለት በኢየሱስ ምን አይነት ፊኒሺንግ ያገባው ጎል ምን አይነት ፊኒሺንግ ከማይመስል ቦታ ላይ ይሄ ከሆነ ሄነሪ ምናምን የሚያገቡት ጎል ነው። ገባችሁ? ከቤንች ላይ ለሜሪኖ አሪፍ እንሰጣታለን። ዝም ብለን ለሜሪኖ 7 እንሰጣታለን። ሞስኬራም ገብቶ ኖርማል ጨዋታ ነው ጨዋታው 7 ማለት ነው። ከአርሰናል 4 አትሌቲኮ 0 የተረዳናቸው 5 ነገር ነው። የመጀመሪያው ደስታ ተመልከት እስኪ። አጥቂ እንዲህ ፈገግ ሲል ሲስቅ፣ ሌሎችም ከጀርባ ያሉትን ሰዎች እንዳለ አያዋቸው። አንተ ይህን ቡድን ምን ያክል ነው ወደማ እንኳን አገባ አንድ አይደለም 2 ነው ያገባው ጊዮኬሬስ እንዳለ። ጎሎቹን ካስቆጠረው በኋላ ፊቱ ላይ የነበረው ሪያክሽን ማለት ነው ሳያገባ በፊት የነበረውን ጭቀት በደንብ አድርጎ የሚያሳይ ነበረ። በጣም ነው ደስ ያለኝ። ሁለተኛ የተረዳ ነው አስጀምረው ብያል ነበር ወይ ትቦሳርድ አይደለም እዛ ጋር መጀመር ያለበት። 4-5 ቪዲዮ ገብታችሁ ወደ ኋላ ተመለሳችሁ ጋብሪኤል ማርቲኔሊ ሪዴምፕሽን አርክ ላይ ያለው ዛሬ ያገባቱ እንዴት አባቷን የምታምረው እሱ ስፒድ በጣም ይጠቅመናል። አሁን ያለፈውን አመት ወይ ነው የዛሬ 2 አመት እየደከመ የነበረው ማርቲኔሊ አይደለም እያየን ያለ ነው። 2022-23 ሲዝን ላይ የነበረው ማርቲኔሊ ነው አይነት እያየን ያለ ነው። በደንብ አድርጎ ቻናሎቹን ብሬክ እያደረገ እየገባ ይገኛል። ለዛ ቦታ በደንብ የተጫወተ ነው። ቀጣይ ጨዋታን በማርቲኔሊ መጀመር አለበት ብዬ ነው የማስበው። ጎልና አሲስት ሶስተኛ የተረዳ ነው ነገር ማይልስ ሉዊስ ስኬሊ ያገባውን ሰውና አሲስት ያደረገውን ሰው ብቻ አይደለም እየጠራ ያሉት ባይዘው ሉዊስ ስኬሊ በዚህ አመት ብዙ የመጫወት እድሎችን እያገኘች አይደለም። ነገር ግን የተጫወተች በካርሊን ካፕ ጨዋታ ላይ አሲስት አደረገች። ከዛ በኋላ ያረጋቻቸው የትኛውም ጨዋታ ላይ ስትገባ ደቂቆቿን በአግባቡ ነው የተጠቀመች ያለችው። ዛሬ ማርቲኔሊ አንጎል ሲያገባ ከመሀል ሜዳ ጀምሮ እሷ ምናቃት ኳሱን ድራይቭ እያደረገች ሄዳ ነው አሲስት ያደረገችለት። ካላሲዮሪ ትክክለኛ ሌፍት ባካችን ዋና ሌፍት ባካችን እሱ ነው። ነገር ግን እሱ ባይኖር ያለ ጥርጥር ማለት ፕሪሚየር ሊጉ ላይ ያለች ሌላ ምርጥ ሌፍት ባክ እኛ ቤት ነው ያለችው። የእኛ ስሎች በጣም ደስተኛ ልንሆን ይገባናል። የተረዳ ነው። አራተኛ ላይ ተከላካይ ማለት ነው ጎል የሚያገባላል አሲስት የሚያደርግላል። ባይዘው ዛሬ የሚያገባ ነው 2 ኳሶችን ከምን ላይ ነው ሴት ፒስ ሴፍሲ ኦሌ እርር ድብን ይበሉ። እኛ ሴት ፒሱን ደጋግመን እናገባዋለን። በጣም አስፈላጊ የሆነች ብሬክ የምናደርገው ወይ አይስ ብሬክ የሚባል የመጀመሪያውን ጎል ያስቆጠረልን ጋብሪኤል ነው። እንግዲህ እንዴት አስበው እንደሆነ አላውቅም። ለቆት ነበር ፍሪ ሄደር ነበር ያገኘው። ቅርቅር ነው ያደረገው። ለጊዮኬሬስም ሁለተኛ ጎል እንዲያገባ አሲስት አድርጎለታል። ዛሬም ያለምንም ጎል ነው በ0 ጎል በክሊን ሺት 4-0 እንድንጨርስ ያአክባው በቃ ማድረግ ያለበትን አድርጎ በሞስኬራ ተቀይሮ ወጥቷል። የተረዳነው 5ኛ ነገር ዲያጎ ሲሞኔ መንፈስ ያየለው ይመስለው ዋንዴ የተረዳነው 5ኛ ነገር ግን እሱ ሲሆን ዴክላን ራይስ ስላለማ በጣም እድለኛ ነው። ፕሪሚየር ሊግ ላይ ያለምንም ጥርጥር ዘ ቤስት ሚድፊልደር ማለት ነው። አሁንም ደጋግሜ እለዋለሁ። የመጀመሪያውን ጎል እሱ አሲስት ያደረገው እሱ ነው። ጋብሪኤል አሲስት ያደረጋትንም ኮርነር ያወጣው እሱ ነው። ከ10 ኪሎ ሜትር በላይ የማድረግ ፕሪሚየር ሊግ ማን ነው? ይሄ ጨዋታ ላይ በጣም ትልቁን ዲስታንስ ከበር ያደረገው እሱ ነው። በቃ እያንዳንዱ የሚጫወተው ነገር ካልኩሌትድ የሆነ የሚታይ ምንም አይነት ነገር እንክን ከጨዋታው ላይ መውጣት ማትችሉለት አይነት ተጫዋች ነው ዴክላን ራይስ። የዛሬው ይለያል ማለት ፎሎ ኮፒንግ ሼር እያደረጋሉ የማቻችሁ። ዛሬ ግን ጀማው ተከላካይ ክፍላችን እኮ ጥሩ አልነበር። እውነት ተከላካይ ክፍላችን ጥሩ አልነበረም ጀማው። በእውነት አስደፈሩን ጀማው። እንዴት አትሉ እንዴት በሉ ጠይቁኝ። ግድ የላችሁ እንዴ ጎል ስላልገባብን አይደለም እኮ ማየት ያለባችሁ እናንተ። እንዴ ራያ ላይ እኮ አንድ እኮ ተሞከረበት ጀማው። እንዴ ኦን ታርጌት አንድ እኮ ነው የተሞከረ። ግን እንዴት ይሞከርብናል? እንዴት ስራ ቢፈቱ ነው እንዴ? እኛ እኮ ከኔቶ በላይ መከታ ናችሁ፣ ጠባቂዎቻችን ነው ብለን ምን ያስባል? እንዴት ራያን አንድ የሚያክል ሙከራ ያስሞክሩበታል? አንግል ምናምን ኦን ታርጌት አይደለም። አሁን እዚህ መታችሁ እንዳትንጫጩ አንዳንድ ከደጋፊ በቃ ኦን ታርጌት አንድ ነው የተሞከረ። እንዴ ሃው ምን አይነት ነው ግን? እንዴት ነው ነገር? አሬ አርሰናል ደጋፊ ምን ጎል እየረሳን ነው እንዴ? ጎል ሲገባብን እየረሳን ነው። አንዳንድ የሚልቀቁ እኔ አሁን ነገ ጓዛለሁ። በነገራችን ላይ ወደ ለንደን በራሪ ነኝ። ሄጄ እኔ ከምወያየው ነጥቦች አንዱ የሚሆነው ጎል ይግባብን የሚል ሀሳብ አነሳለሁ። ምክንያቱም የአርሰናል ደጋፊ ስለ ልቦና ይጎዳ ከረጅም ጊዜ በኋላ ጎል ከተቆጠረብን ስለ ልቦናችን ሊጎዳ ስለሚችል ለሱ በማሰብ ነው። ምን ትላላችሁ? ይቆጠርብን አይቆጠርብን አንድ ኦን ታርጌት
በጣበል ወደዚህ አተ ምረተቺ ቪክተር ዮኬሬሽ አሁን ታያዋለህ። ዛሬ ከሱ በለኛ ደስተኛ ነን። የዛሬ ውጤት የዛሬው ማን ኦፍ ዘማች ሁሉም ነገር ይገባዋል። ከሱ በላይ የሚገባው የለም። ዛሬ ትለያለህ ቪክተር። ጋይስ ባለፈው ተደጋጋሚ ጊዜ በላይቭም እየነገርኳችሁ ነበር። ትንሽ ነገር ነው የሚፈልገው የሀጥቂ ጋይስ፣ ትንሽ ነገር እመኑኝ። ሴት ፒስ አጌን ኦሌ ኦሌ ይታያል፣ እያሳየ ነው። ዓለም ይህንን አርሰናል አይቶ ይንቀጠቀጣል፣ ይርበደበዳል። እናንቀጠቅጣለን ገና ሀገር ውስጥም ከውጭም ያላችሁ ማለት ነው። ትፈሩናላችሁ ገና ትንቀጠቀጣለህ ገና። ባትማንንና ቤንን አያቸው። ከኋላ ደጀን ከፊት ደጀን ትደበደባለህ በሁለቱም። በይፋ ማንዬ በይፋ ይቅርታ ጠይቄሃለሁ። በይፋ ይቅርታ ጠይቄሃለሁ። ጋብርኤል ቴዎዶሮ ማርቲኔሊ ይቅር በለይ። ለእስከ ዛሬው ብራዘር ይቅር በለይ። ሁልህም እየገባህ ይቅር በለን በል። ምን አይነት ፐርፎርማንስ ነው? እመኑኝ ቁልፉን ነገር አግኝቶታል ጋብርኤል ማርቲኔሊ። መልሰን አግኝተነዋል ቤተሰብ። አርሰናል በዚህ ሲዝን ዋንጫ አያንሳም፣ ግን እያንዳንዱ ዲፓርትመንት ላይ ጠንካራ ስኳድ አለው። በረኛው አንዳንዴ ሊሄድ ይችላል፣ ግን በቃ ማጠብቁት እንኳን ሴቭ ያደርግላቸዋል። ሴንተር ባኮቹ ተዋቸው። ሴንተር ባኮቹ ሴት ፒስ አለ ማለት ጎል እንደሚያገቡ እርግጠኛ መሆን አለብን እና አርሰናል ሴት ፒስ እንዳያገኝ መጸለይ አለብን። ፉልባኮቹ ከፈለክ እንደ ፉልባክ ይከላከሉላል፣ ከፈለክ ደግሞ እንደ ፉልባክ አጥቂ ሆነው ይጫወቱላል ማለት። መሀል ሜዳው በጣም ጠጣር ነው የሚሆነው። ደብል ፒቮት ሲጫወት ዙበሜንዲ እና ራይስ ማለት ነው። በቃ ራስ መታት ነው የሚሆኑብን። እዚህ ቲም ላይ ጎል ማስቆጠር ተአምር ነው እኮ አርሰናል ላይ ጎል ማስቆጠር ማለት። አትሌቲኮ ማድሪድ ላይ አይደለም 4 ጎል 2 ጎል ማስቆጠር በጣም ከባድ ነው። አርሰናል ዘንድሮ ማን ከባድ ስኳድ ነው ያለው ማን ዋንጫ አያንሳም አላቅለትም፣ ግን ያለው የስኳድ ጥራት በቃ እማጠብቁት ነው። የዛሬው ጨዋታ ላይ በቃ በግልጽ የእያንዳንዱ ኢዚ ምን አይነት 10 ቁጥር ነው ምን አይነት 10 ቁጥር እንዴት ነው ሊንክ አፕ የሚያደርግ እንዴት ነው እግሩ ላይ ኳስ የሚቆይለት ሲያጠቃ ሹቶቹ ላይ ታችኋል። ምን ፈርስት ሃፍ ጎል ማግባት ይችል ነበር። ደብድቦ ግን ጎል ሳያስቆጥር ነው ፈርስት ሃፍ የወጣው። ሰከንድ ሃፍ ክሊኒካል ነበር። 4 ጎል ሰከንድ ሃፍ ይሄ ስኳድ በቃ ዘንድሮ ለይቶለታል። ኢቭን አሁን እኮ በፊት አርሰናል ጉዳት ምናምን ቢያስተናግድና የሆነ ጉዳት ቢኖርበት ስኳዱ ተመናመነ ምናምን አሁን በዚህኛው ስኳድ ጉዳት እንኳን ቢመጣበት ተተኪ ያሉት ዛሬ በቃ ማርቲኔሊ ሙሉ ደቂቃ ተጫወተ፣ ሳካ ሙሉ ደቂቃ ተጫወተ። ቀጣይ ፓላስ እያለ እንኳን አርቴታም እንደተማመነ አላውቅም፣ ግን እነዚህ ሙሉ ደቂቃ እያጫወተ ይሄ ስኳድ ዘንድሮ የሆነ ነገር ከባድ ነገር ታውቃላችሁ። ከባድ ስኳድ ላይ አርሰናል ማትከዱት ነገር ከባድ ስኳድ። እንደዚህ አይነት የሚያኮራ ቡድን ምንድን ነው የሚሸት ነገር አለ? ጭስ አለ እዚህ ሰፈር። እዛኛው ቤት እንዴት ያሳዝናል በእናታችሁ። የዩናይትድ ደጋፊ እዛኛው ቤት አለ፣ ከሱ የሚወጣ ጭስ ነው። እኔ ሰፈራችን ተቃጠለ ብዬ አውሮፓ እነሆ ለንጉስሽ ስገጂ፣ ኮምበርሽ ብድግ ብለሽ ለአርሰናል ስገጂ። አውሮፓ ፓ ቢመችሽም ባይመችሽም ኤሚሬትስ መተሽ አንለቅሽም። ምን አይነት አርሰናል ነው ያየነው? አርሰናልን እስከ 57 ደቂቃ ድረስ ምንም ሳትሞክርበት ከተጫወትክ ምንም የሚያደርግ ቲም አይደለም፣ አይነካም። በስህተት ተሳሳተና ዩሊያን አልቫሬዝ ያችን ኳስ አንግል አጋጭ፣ ውርጅብኝ ወረደበት። ከዛ በኋላ ተመልከት አርሰናልን፣ ተመልከት የኔን ቲም ምን አይነት ቲም እንደምደግፍ ተመልከት። ቪክተር ኢናርያ ኮሬሽ ምን አይነት አጥቂ ነው! በቃ መገኘት በሚገባ ቦታ ተገኝተ አስደነቀኛል። ጋብርኤል ማጋሌዥ በቃ እኔ ለአንተ ምንም ቃላት የለኝም። ማርቲኔሊ ትለያለ። ሙሉ ቲሙ ምርጥ ነበር። ሉዊስ ስኬሊ በቃ ዛሬ የሚጣል ተጫዋች የለም። እንችላለን ነው የምልህ። በቃ እንችላለን። አውሮፓን እያስጨነቅን ነው ጀማው። ሴት ፒስ አጌን ኦሌ ኦሌ፣ ሴት ፒስ አጌን ኦሌ ኦሌ፣ ሴት ፒስ አጌን
Sit piece again, ole ole. Sit piece again, ole ole. Sit piece again, ole ole. Sit piece again. Sit piece again, ole ole. ይህ ነው አርሰናል ይልሃል። ጭራቁ ቪክቶር ዮከሬሽ ተመልሶልሃል ማለት ነው። የሴት ፒሱ ንጉስ አርሰናል ይቀጠቅጣል። ማንንም አይሰማም ነው የምልህ። ማንንም ጠርቼ ማንንም አላሳንስም። ማንንም ጠርቼ ማንንም አልተውም። አርሰናል እንደ አርሰናል ለማንም ነው የማይመለሰው። ዛሬ አትሌቲኮ ማድሪድን ስጥት ያደረግነው ለዛውም በሰፊ ጎል ልዩነት። በደንብ ኮፒ ሊንክ፣ ፎሎ፣ ሼር፣ ላይክ ማድረግ እንዳይረሳ። ሁሉንም እርገጠው። ይመች። በሉ ደህና ደግሞ የእንቅፍም እኮ ግፍ አለው እንዲህ። ኧረ አፍረናል ግን ግፍሽ፣ ኧረ ግፍሽ። ጭራሽ ጠርተሽ ሻወር ከልክለሽ የጎል ሻወር ታስወስጂዋለሽ። ውሃ ምንም አይሰራም ብለህ በጎል ታሳጥበዋለህ። ኧረ ግፍሽ ግን፣ ኧረ ግፍሽ ግን አንቺ ቢስሚላ። እኔ ልክ ሁለተኛው ጎል በገባ ተኛ አለኝ። ግን አንድ ነገር አሳሰበኝ። ቃጀል ሳታገባ እንዴት ተኛለሁ ብዬ አሳስበኝ ነበር። ቃጀልም አራተኛው ጎሏን አገባች። አሁን ልተኛ ነው። ደህና አደሩ፣ ሰላም ብደሩ። ረግ እንግዳ ነው ይከበርበታል። የአርሰናል ደጋፊ ከሆንክ ስክሮል አድርገው። በጣም ልሳደብ ነው። እኔ የትም ላደርስ ነገር ጎበዝ ነህ፣ ትችላለህ። አጀማመረን አሳምረዋል። ቼልሲ ለሚበላው ዋንጫ ወይም ሌላ ክለብ ለሚበላው ዋንጫ ይህን የመሰለ ክለብ ማስቀየም ምን ይሉታል? ሴሞኒን ማስቀየም ምን ይሉታል? ሙሉ አርጀንቲናን ማስቀየም ምኑ የተመቸ? 4 ጎል አገባሽ፣ እንኳን ደስ አለ። እኔ እኮ እንደ ቅዝም ፍጥን የሚለው ነገር ነው። አርሰናል ያሸንፋል። አምና ማድሪድን አሸንፋል። ምንም የፈጠርከው ነገር እንደ ሾካካ ትሄዳለህ መጨረሻ ገረድ ወይ የሆነ ዋንጫ አሳክተ አታስገርም። እኔ አንድ ሙሉ ሲዝን ማለት ነው አላወራም። አርሰናል ዋንጫ ከበላ ቻምፒየንስ ሊግም ፕሪሚየር ሊግም ይብላ፣ አንድ ሲዝን ሙሉ አር ብዬ አላወራ። አር ብዬ ማለት ነው። ብቻ ግን የዛሬው ችለው አሸንፏል። ግን የትም ላደርስ የአንዳንድ ቲሞችን ሞራል ባቀጭ ጥሩ ነው። አንተ ላደርስ ነገር የአንተ አይነት ተመሳሳይ ክለብን ሞራል መቅጨት ጥሩ አይደለም። በጣም ነው ያበሳጨኝ። እግዚአብሔርን አንድ ጎል ለቆል በቂ ነው። ለማትበላው ዋንጫ እንደዚህ መንሸፋሸፍ በጣም ያሳዝናል በእውነት። እንደዚህ አሸንፈህ ግን ይህን ቻምፒየንስ ሊግ ሳታነሰው ሴሞኒን የኔ እግዚአብሔር በጣም የሚመቸኝ እሱን ሰውዬ በጣም ነው የተሰማኝ። ማለት 4 ባዶ ያህል ነገር አይገባውም። ብቻ ግን ችሎ አርሰናል አግብቷል። ግን ይህንን ዋንጫ ካላነሳ አንተ ገረድ በጠጥነ እግዚአብሔርን ነው የሚል ካነሳ ደግሞ እኔ ሙሉ ሲዝን አላወራብህም ነገር ያለ። ብቻ ግን በጣም የሚያበሳጭ ውጤት ነው። ለአርሰናል ደጋፊዎች እንኳን ደስ ያላችሁ። ችላችሁ እስከዚህ ድረስ ከሰማችሁ ይማል። ሚካኤል አርቴታ አስደግፈው ጥጉን ጨዋታ ተጀምሮላል። ያራዳ ልጅ በሚገርም ሁኔታ ማለት ነው። ፉላምን ባለፈው ፈርስት ሃፍ እድል ሰጥቶት ሲወጣ መልበሻ ክፍል ሲንሾካሸክ አርቴታ ጆሮስ ገባ፣ ዋጋውን ተሰጥቶት ወጣ። ዛሬም አትሌቲኮ ያንኑ ነው የደገመው። አስደግፈው ጥጉን 4 ጎሎችን በሚገርም ሁኔታ ማለት ነው እያሳሳክ ብለው ጨዋታ ተጀምሯል። በነገራችን የአርሰናል ቤት ፕሪሚየር ሊጉ ምንም አንፈልግም ከቻምፒዮንስ ሊግ ውጪ። ማርቲኔሊ እና ዮኬሬሽ በቀጥ ለቀጥ በእግራቸው የተናገሩት ንግግር ነው። ቻምፒዮንስ ሊግ ላይ ብቻ አሳትፉን፣ እኛ ሌላው ላይ ሌሎቹ ጨነቆ። ምንድነው ማጋሌሽ? ቆይ ምንድነው የጀመርከው? አየር ላይ በርገር ትገምጣለህ እንዴ? እንደዚህ አይነት ነገር ተው አልተባልክም እንዴ? ደስ ኦኬትም አንተ ሙሉ እንትን ሜዳ ጭንቅላት ላይ ይዘህ ትገባለህ እንዴ? ኮምፓኒ ገና ለገና በቃ ሪቴር አረገ ስንል ሌላ ትመጣለህ እንዴ? ከየትም ተመቶ ጭንቅላቱ ላይ ነው ርፍ የሚለው ያራዳ ልጅ። ምንድነው አንተ ሰው ነው ምንድነው? ያራዳ ልጅ ግራም ያጋባ ሰው ደግሞ ቢኖር ነገሩ ተከላካይ በቃ አንዱ ኳሊቲው የቆሙ ኳሶችን ማስቆጠር ነው። ያው በሚገባ ደግሞ እያየን ነው። አርሰናል መሮታል ያራዳ ልጅ። እኔ እንጃ ዘንድሮ ያለባቸውን ዋንጫዎች ሁሉ እኔ እንጃ ሚካኤል አርቴታ ሊቀልድ የመጣ አይመስለኝም። ሰምቻለሁ ትልቅዬ ሻንጣ እንደገዛ አርሰናል። ለማንኛውም ሼር ኮፕሊንክ እያደረጋችሁ የፕላስ ምልክቷ እናንተ ናት። ሀሳብ አስተያየት ኮሜንት ላይ ይመ